ለእናንተ ይሁን ወገኖቼ። ዛሬ ይሄው የአትክልትና የፍራፍሬ ጁስ ጭማቂ እንዴት እንደሚሰራ ይዤላችሁ መጥቻለሁ። ፍራፍሬና አትክልት በጣም ለጤና ጠቃሚ ናቸው። ደግሞ በክረምት ከጉንፋን በቃ ሰውነታችን እንዳይደክም ኃይል እንዲሰጠን ያደርጋል። እንግዲህ ይህንን ጭማቂ የምንሰራው ይህንን ግማሽ የምንጠቀመው 2 ኦሬንጅ ብርቱካን፣ ይህንን ደግሞ እንቆርጠዋለን። 5 ግራም ያክል ዝንጅብል እንጠቀማለን። 2 ካሮት፣ እንደገና ደግሞ 1 ቀይ ስር እንጠቀማለን ማለት ነው። በመጀመሪያ ላይ እንደምታዩት ቤኪንግ ሶዳ ነው። ይሄንን የሚኖርበት ሀገር ይሄ ማለት ነው። ቤኪንግ ሶዳ በጣም አስፈላጊ ነው። ምክንያቱም ስፕሬይ እንደሚደረግበት ታውቃላችሁ ለኢንሴክት ተብሎና ከዛ የተነሳ አትክልቶች፣ ፍራፍሬዎች ይጎዳሉና ያ ካንሰር ሁሉ ሊያመጣ ይችላል፣ ለጤና እክል ሊያመጣ ይችላል። ስለዚህ በደንብ አድርገን በሞቀ ውሃ አድርገን በቤኪንግ ሶዳ ወይም አፍሳይ ቪኒገር ወይም ኖርማል ነጩ ቪኒገር ወይም አሸቶ እናደርገዋለን። ዛሬ እናንተ ላሳያችሁ ስለሆነ ነው። ግማሽ ሰዓት ያክል ተዘፈዝፈዋለሁ። በደንብ አድርጌ የሚዘፈዝፈው እና በጥቂት አድርጌ ጥፍ አደርገዋለሁ። ምክንያቱም ስለው ላይ ምንም ነገር እንዳይቀር ማለት ነው። እኔ ልጬ ነው የምጨምቀው፣ ግን በደንብ ካጠብነው ቆዳው ላይ ብዙ ቫይታሚኖች ስላሉ ቃል ንጥረ ነገሮች ስላሉ ከቆዳው መጠቀም እንችላለን። እኔ ግን ሁሌ የምጠቀመው ልጬ ነው። በቃ እንደዛ ስለመረጥኩኝ ማለት ነው። በደንብ ተታጠበ እንደዛ ነው የሚሆነው እና በደንብ ማጠብ አለብን። በደንብ አፈሩ ሳይሆን ችግሩ ገላው አፈር ላይ የሚደረጉት ማዳበሪያዎች አሉ። እናም ደግሞ ያው የሚነፋ ነገር አለ። ለምሳሌ ካሮት ያው አፈር ስለሆነ አፈሩ ላይ የሚደረገው ማዳበሪያውን ምናምን የምናጥበው ስለምንደዛው ዝንጅብል እንደዛው ግን ብርቱካኑ እና ሎሚ ግን በደንብ ይነፋበታል። ስለዚህ በደንብ አድርገን እናጥበዋለን ማለት ነው ወገኖች። ለጤናችን ማሰብ አለብን። የሰው ልጅ ጤና ከሌለው ደስተኛ አይሆንም እና ጤናችንን እጅግ አድርገን መንከባከብ አለብን። አብሶ በብርድ ጊዜ ጉንፋን እንዳያጠቃን በአየሩ ላይ ባክቴሪያዎች፣ ቫይረሶች ስላሉ በቅዝቃዜ ጊዜ ስለማይሞቱ በቀላሉ እሱን ለማድረግ ይጠቅመናል ማለት ነው። ስለዚህ እናደርገዋለን። ይሄ ውሃ ይሞቀዋል። ካልዘፈዘፍን ወደ ምናጥብ ከሆነ የሞቀ ውሃ ብዙ በጣም ቆንጆ ምግብ ለሚያደርገው ምናምን ነገር ማለት ነው። ከፍራፍሬ ከአትክልት ላይ ማለት ነው። ቅጥል እናደርግና እናስቀምጣለን። ስለምደርሰዋለን ማለት ነው።
ያው ልጫዋለሁ እንዳልኳችሁ ግማሽ ሚሊ ነው ያደረኩት። 5 ግራም ዝንጅብል ነው ደግሞ ሌላው ነጭ ሽንኩርት ደግሞ ግማሽ ነጭ ሽንኩርት ነው ያደረኩት። እንደዚህ ካሮቱን እንዲያርኪዋለሁ ከስሩን እንዲያርኪያለሁ ኦሬንጁን ማስቆንጆ ይሄ እንግዲህ ጁሳችንን እንሰራለን ማለት ነው። አስቸጋሪ አይደለም። የግዴታ እንደዚህ ማድረግ የለባችሁ። እናንተ በሚክሰር መጠቀም ትችላላችሁ ማለት ነው። በሚክሰር እንደምታዩት ጁሳችንን ሰርተናል። ለሁለት ሰው የሚሆን ወደ 200 ሚሊ ሊትር ይቅርታ፣ ወደ 300 ሚሊ ሊትር የሚሆን ጁስ ሰርተናል ማለት ነው። ይህንን እንግዲህ 150 አድርገን እናካፍልና ሰው ጁስ ሰራ ማለት ነው። ግዴታ ደግሞ ጁሱ 3 ቀን ነው፣ እስከ 3 ቀን ድረስ የሚያክል መቆየት ይችላል። ከዛ በላይ ግን ጥሩ አይደለም። ምክንያቱም ቀይ ስሩ ስኳርነቱ ሞር እየጠነከረ ይሄዳል። ደግሞ ነጭ ሽንኩርቱ አሲድነቱ እየጨመረ ይሄዳል ማለት ነው። እንግዲህ ወገኖቼ እንደምታዩት በጣም ቀላል ግን ለጤና በጣም ትልቅ ኢምፓክት ያለው ነገር ነው እና እንደዚህ አድርገን ልጆች ካለን ከምግብ በኋላ ነጭ ሽንኩርት ምናልባት እንዳይከብዳቸው እኛም ቢሆን ከምግብ በኋላ ከቁርስ በኋላ ከምሳ በኋላ ከራት በኋላ በጣም ጥሩ ለጤና ክብደታችንን ያስተካክልልናል። ሰውነታችን ቅልል እንዲለን ያደርጋል። አይምሮአችን ራሱ ቅልል እንዲለን፣ ብለድ ፕሬሸራችን የደም ግፊት ካለ በትክክል ወደታች ያወርደዋል፣ በስርዓት ያደርገዋል ማለት ነው። በቃ ሳናበዛ እንደዚህ እንጠጣለን ማለት ነው እና እጅግ በጣም ቀላል የሆነ ለጤና ግን እጅግ በጣም ገንቢ የሆነ ጭማቂ ነው። ሞክሩትና አስተያየታችሁን ጻፉልኝ። እኔ ስለተጠቀምኩበት ነው።
የሰራሁት ምክንያቱም መላ ቤተሰቦቼ ልጆቼ ባለቤቴ እንጠቀማለን እና በጣም ጥሩ ነገር ነው ያየሁበት። እንዲያውም ኮሌስትሮል ከፍ ሲል ራሱ እንዴት እንደሚያስተካክል እና መጀመሪያ ሁሉ ጊዜ ናቹራል የሆነ ነገር መሞከር ለጤና በጣም ጠቃሚ ነው። በቃ ሳይድ ኢፌክት የሌለው ማለት ነው። ተባረኩ ወገኖቼ። እንግዲህ አስተያየታችሁን ለግሱ። ደህና እምሹ።